ሰላም እንደምናችሁ ምጣኔ ሀብታዊ ሰላምታ እንደከዚህ በፊቱ በያላችሁበት ይድረሳችሁ ማለት ተፈልጋለሁኝ። ዛሬ ደግሞ እንደገና ከትንሽ ጊዜ ቆይታ በኋላ ተገናኝተናል። በዛሬው ፕሮግራማችን የምንመለከተው ዓላማ መር ህይወት በሚለው አርዕስት ዙሪያ ላይ የተወሰነ ሀሳብ ላጋራችሁ መጥቻለሁኝ። ቆይታችሁ እስከ መጨረሻው ድረስ ከኔ ጋር እንዲሆን የዘወትር ግብዣዬ ነው። ይህ እንግዲህ በሆረ ሚዲያ በዱቢ ድሬ ዲነግዴ ፕሮግራም ወቅታዊ በሆነ ጉዳይና በምጣኔ ሀብት ጉዟችሁ ይጠቅማችኋል የሚላቸውን ነጥቦችን ለይቼ በማውጣት ለእናንተ የማጋራበት መድረክ ነው። እናንተ የምትሳተፉበት ሀሳባችሁን የምታቀርቡበት መድረክ ነው። የዛሬው ከሌላው ጊዜ ለየት የሚያደርገው ምንድነው? የፈለግንበትን ያቀርንበትን የምጣኔ ሀብት ማማ ላይ ለመድረስ የምንፈልገውን ደረጃ ለማሳካት የሚያስፈልገን መሰረታዊና ሌላኛው ዋነኛው ነገር ደግሞ ምንድነው የሚለው ነው። እሱም ዓላማ መር ህይወት የሚለው ነጥብ ይሆናል ማለት ነው። እንግዲህ በዚህ ዓለም ላይ ያሰበውን የፈለገውን ማሳካት የሚያቅተው አንድም ሰው የለም። ሁሉም ሰው እምቅ ኃይል አለው፣ ችሎታ አለው። እግዚአብሔር ሲፈጥረው የሆነ ነገር የማድረግ የመለወጥ ተጽዕኖ የመፍጠር አቅም ጋር ነው የፈጠረው ማለት ነው። ስለዚህ በዚህ ዓለም ላይ በኢኮኖሚም ቢሆን በሌላ ነገር ተጽዕኖ መፍጠር የማይችል የሰው ልጅ የለም የሚለው ነገር ነው። ነገር ግን የምንፈልገውን የምጣኔ ሀብት ቦታ ለመድረስ የሚያስፈልገው በጎዳናችን ላይ ዓላማ መር እንቅስቃሴ፣ ዓላማ መር ጉዞ በጣም ወሳኝና አስፈላጊ ነገር መሆኑን ነው ማለት ነው። በዚህ ዓለም ላይ የፈለጉበት ቦታ ላይ ለመድረስ ጉዞ የጀመሩ እንቅስቃሴ የጀመሩ ብዙ መስዋዕት የከፈሉ ብዙ ሰዎች አሉ። ስራ ለመስራት፣ ተቀጥሮ ለመስራት፣ ትምህርት ተምሮ ለመጨረስ፣ የቢዝነስ ውስጥ ለመግባት፣ ከሀገር ወጥቶ ሌላ ሀገር ሄዶ የተሻለ ኢኮኖሚ ኢንጆይ ለማድረግ ብሎ ብዙ ጉዞ የጀመሩ ብዙ ሰዎች አሉ። ነገር ግን የእያንዳንዳቸውን ስኬት ስንመለከት በጣም የተለያየና በጣም የተራራቀ ነው። ይህ ልዩነት ከምን ይመጣ ነው ብለን ስንመለከት ጥናቶች እንደሚያመላክቱትና አንደኛውና ዋነኛው ነጥብ ዓላማ መር ጉዞ የማጣትና ዓላማ መር ጉዞ የመኖር ጉዳይ ነው ማለት ነው። እንግዲህ በኢኮኖሚ የምንፈልገው ደረጃ ላይ ለመድረስ ከሚያስፈልጉ ነገሮች ሁሉ አንዱ 24 ሰዓት ሙሉ በምንፈልገው በምናስበው በምናቅደው ነገር ላይ ትኩረታችንን ማድረግ መቻል አለብን ማለት ነው። የሰው ልጅ በዚህ ዓለም ላይ ሲወለድ ማድረግ የሚያቅተው ነገር የለውም። ተጽዕኖ መፍጠር ከፈለገ ተጽዕኖ መፍጠር የማይችል ሰው የለም። እንቅስቃሴ ማድረግ ከፈለገ ተንቀሳቅሶ የፈለገውን ነገር አቺቭ ከማድረግ የሚያግቱ ነገር የለም። ለአንዱ የተፈቀደ ለአንዱ ያልተፈቀደ፣ አንዱ የሚችል አንዱ የማይችል የሚባል ነገር የለም ማለት ነው። ከዚህም አንጻር በዚህ በዓለማችን ላይ ለተፈጠሩት ውስብስብ ችግሮች መፍትሄ ያመጡት ዓላማ መር ህይወት የኖሩ ግለሰቦችና ሰዎች ናቸው። በአገር አቀፍ ደረጃ፣ በዓለም አቀፍ ደረጃና በአንድ የተወሰነ አካባቢ ደረጃ ላይ ለተከሰቱት የምጣኔ ሀብት ችግር፣ ለተፈጠሩት የማህበራዊ ጉዳዮች፣ ኢቨን ለፖለቲካዊ ጉዳዮች ሁሉ የተሻለ መፍትሄ ማምጣት የቻሉት ዓላማ ሰንቆ የተነሱና ጉዟቸውን ሁሉ ዓላማ መር ማድረግ የቻሉት ሰዎች ናቸው ነው። ለዚህ ነው እንግዲህ በዓለማችን ላይ ተዝቆ የማያልቅ ሀብት ያለው ዓላማ መር በሆኑ ሰዎች አይምሮና ልቦና ውስጥ ነው እንጂ መሬት ውስጥ ብቻ አይደለም የሚባለው። ዓለምን ሊለውጥ የሚችል፣ ሀገርን ሊለውጥ የሚችል፣ ሀገር ከድህነት እንዲወጡ፣ በግብርና እንዲዘምኑ፣ በኢንዱስትሪ እንዲበለጽጉ፣ በአገልግሎት ዘርፉ ክፍለ ኢኮኖሚ ምጣኔ ሀብታቸው የተፈለገ ደረጃ ላይ እንዲደርስ አስተዋጽኦ ያደረጉት በሀገር ደረጃና በዓለም አቀፍ ደረጃ ዓላማ መር ህይወት የኖሩት ሰዎች ናቸው። ስለዚህ እያንዳንዱ ሰው በዚህ ዓለም ላይ ራሱን መጠየቅ ያለበት ብዬ የማስባቸው ነገሮች ውስጥ የተወሰኑቱ ምንድን ናቸው? አንደኛ እኔ ማነኝ የሚለው ነው። እኔ ማነኝ? ወደዚህ ዓለም ሲመጣ ከአባቴና ከእናተ ሲወለድ፣ በዚህ ሀገር፣ በዚህ ቀበሌ፣ በዚህ ወረዳ ሲወለድ እኔ ማነኝ የሚለው ነው። ሌላው እኔ ምን ማድረግ ይችላለሁኝ? ጤንነት ካለኝ፣ ሙሉ አካል ካለኝ፣ አይምሮዬ ጤነኛ ከሆነ፣ በአካባቢ የሚገኙት የተፈጥሮ ነገሮች ሁሉ ይህ ከሆኑ እኔ ማድረግ የሚችለው ምንድን ነው የሚለው ነው። በግብርና ማድረግ የሚችለው፣ በኢንዱስትሪ ማድረግ የሚችለው፣ በቴክኖሎጂ ማድረግ፣ በንግዱ ማድረግ የሚችለው ምንድን ነው ነው። ሌላው እኔ በሀገሬ
በህዝቤ በወገኖች መካከል መፍጠር የሚችለው ተጽዕኖ ምን ያክል ነው እስከምን ድረስ ነው የሚለው ነገር እያንዳንዱ ሰው ራሱን መጠየቅ መቻል አለበት። ይህንን ጠይቀን መፍትሄን ያገኘን እንደሆነ የሚቀጥለው ነገር ምንድን ነው? ህይወታችንን በዓላማ መምራት መቻል ነው። ህይወታችንን በዓላማ ከመምራት ውስጥ አንዱና መሰረታዊ የሆነው ነገር እንግዲህ ዛሬ በዚህ መድረክ የምንወያየው ግብ ማስቀመጥ መቻል ነው። ግቦችን ለይቼ ማወቅ ነው። ኢኮኖሚያዊ ግብ ምንድን ነው የሚለውን ነገር ለይቶ ማወቅ ያስፈልጋል ነው። ለዚህ ነው ቅድም ብዙ ሰዎች እንቅስቃሴ ጀምረዋል። ብዙ ሰዎች የረጅም የምጣኔ ሀብት ጉዞ ጀምረዋል። ነገር ግን የተሳካላቸው ያቀዱት መዳረሻ ላይ መድረስ የቻሉት ግን ውስን ናቸው። ያ ከምን የተነሳ ነው የሚለው ጥናቶቹ በሄዱበት በዚህ የኢኮኖሚ ጎዳና ውስጥ ዓላማ መር ባለመሆናቸው ብዙ ሰዎች መንገድ ላይ ቀርተዋል። በአቋራጭ የመበልጸግ የሚመጡ መከራዎችን፣ ፈተናዎችን መቀበል መቻል፣ መጋፈጥ አለመቻል፣ የሚሄዱበትን ቦታ በትክክል ለይቶ ግቡን ቆጥሮና ሰፍሮ ማስቀመጥ ባለመቻል ብዙ ሰዎች መንገድ ላይ ቀርተዋል። ነገር ግን ከጅምሩ ከትንሽ ደረጃ ላይ ደርሰው ከሊስትሮነት ሊሆን ይችላል፣ ከቀን ሰራተኛነት ሊሆን ይችላል፣ ከተላላክነት ሊሆን ይችላል። በጣም ከወደቀ የምጣኔ ሀብት ደረጃ ላይ ግን ተነስተው ትልቅ ቦታ መድረስ የቻሉት ግባቸውን ለይቶ ያስቀምጡትና ለግባቸው ደግሞ ዓላማ መር ህይወት ኑሮ መኖር የቻሉ ሰዎች ናቸው። ስለዚህ ግብ መኖር በህይወታችን ውስጥ የኢኮኖሚ ግብ ለይተን እንዲኖረን ያስፈልጋል የሚለው ነገር ነው። ግብን በተመለከተ ነገር በልጅነታችን የምናደርገውን አንድ ምሳሌ ወስጄ እነግራቸዋል። ምናልባት እናንተም አንደኛ ደረጃ ትምህርት ስትማሩ፣ ሁለተኛ ደረጃ ትምህርት ስትማሩ ስትለማመዱት ያደረጋችሁት ነገር ሊሆን ይችላል። ምንድነው ስናደርግ የነበረው? የአባቶቻችን ወይ እናቶቻችን የወንድሞቻችንን መነጽር መስታወት እንወስድና ፀሐይ ውስጥ በመቆም ወረቀትን ማቃጠል እንሞክር ነበረ። ያን የምንይዘው የመነጽር መስታወት እጃችን መንቀሳቀስ የለበትም። የያዝነውም ወረቀት ከቦታው መነቃነቅ የለበትም። ስለዚህ መስታወቱ አንድ ቦታ ሆኖ በወረቀቱ አንድ ቦታ ላይ ነው ጨረሩ ማረፍ ያለበት። እንደዚህ ሲሆን ከ1 ደቂቃና ከ2 ደቂቃ በኋላ ኢሚዲየትሊ ወረቀቱ መንደድ ይጀምራል። መስታወቱን አንቀሳቅስም ቢሆን ኖሮ አንደዚህ ቦታ አንደዛ ቦታ አንደዚህ ቦታ አንደዛ ቦታ አድርገን ቢሆን ኖሮ ግን እሳቱ በ1 ደቂቃና በ2 ደቂቃ አይለኮስም ነበረ። ከዚህ ምሳሌ ምንድነው የምንማረው? ላስቀመጥነው የተወሰነ ለይተን ያወቅነው ግብ መኖሩና እዛ ግብ ብቻ ላይ ቀንና ሌሊት ጧትና ማታ 24 ሰዓት ሙሉ ትኩረት ማድረግ ግቡን እንድናሳካ በአጭር ጊዜ አቺቭ እንድናደርገው ያደርጋል ማለት ነው። እና የመስታወቷ የዚህ የመነጽሯ የእሳት መለኮሻዋ ምሳሌ የትኩረት ኃይልን የምታመላክት ነው። ለይተን ያስቀመጥነውን ግብ ላይ የምናደርገውን ትኩረትን ምሳሌ የሚሆን ነው። ሌላ ሲባል ከሰማሁት አንድ ነገር ምንድነው? አንድ ሰውዬ መንገድ ይሄድ ነበር የሚል። ይሄ ሰውዬ የተወሰነ ከተጓዘ በኋላ መስቀለኛ መንገድ ላይ ይደርሳል። መስቀለኛ መንገድ ላይ ደርሶ አንድ አዛውንት፣ አንድ ሽማግሌ ይመክሩኛል፣ መንገድ ያሳዩኛል፣ አዋቂ ናቸው ብሎ ያሰባቸውን ሲያገኛቸው አባት ሆይ ብሎ በየትኛው መንገድ መሄድ አለብኝ ብሎ ይጠይቃል። የአዛውንቱ የመጀመሪያው ጥያቄ የነበረው ወዴት መሄድ ትፈልጋለህ ነው። መዳረሻ የት ነበር የሚለው ነው። ወጣቱ የመለሰለት አላውቁም የሚል ነበረ። እንደገና አዛውንቱ እንግዲህ የምትፈልገውን አንዱ ምረጥና ትደርሳለህ የምትፈልገውን ቦታ ነው ያሉት። ያ ማለትን ማለት ነው የምትሄድበትን መድረስ የምትፈልገውን ግብ ለይተህ ካላወቅ ሁሉም መንገድ ይመስልሃል። ሁሉም መንገድ ወደዛ የሚወስድ ይመስልሃል። ለዚህ ነው የምንሄድበትን መዳረሻችን በአካዳሚ ከሆነ፣ በኢኮኖሚ ከሆነ፣ በሃይማኖት ከሆነ፣ በፖለቲካ ከሆነ፣ በቴክኖሎጂ ከሆነ፣ በሌሎችም ህይወታችን ውስጥ በሚያስፈልጉ ነገሮች ከሆነ ለይተን አውቀን ቁጥርና ለክተን ማወቅ የመጀመሪያውና ወሳኝ ነገር ነው የሚለው። ካልሆነ በስተቀር ምንድነው የሚሆነው? ጨለማ ውስጥ እንደሚተኩስ ነው። ጠላትን ያገኝ አያገኝ፣ ታርጌት ይምታ አይምታ ሳናቅ ዝም ብለን አንስተን ጨለማ ውስጥ ተኩስ ይሆናል ማለት ነው። እና ግብ ወሳኝ ነገር ነው። ግባችንን ለይተን ማወቅ በጣም ወሳኝ ነገር ነው። ስለዚህ ለምሳሌ
ከኢኮኖሚ አንጻር ስናወራ የምንፈልገው ግብ ምንድን ነው? የተዋጣለት ነጋዴ መሆን ነው? የተዋጣለት የወጪ ገቢ ንግድ ላይ የተሳተፈ ሰው መሆን ነው? ባለ ፋብሪካ መሆን ነው? ጥሩ ደሞዝተኛ መሆን ነው? በውጭ ሀገር ምንዛሪ የሚከፈለው ሰራተኛ መሆን ነው? 2 3 4 የገቢ ምንጭ ያለው ሰው መሆን ነው? በኢኮኖሚው በሚቀጥለው 3 ዓመት 4 ዓመት በአጭር ጊዜ በመካከለኛና በረዥም ጊዜ ማሳካት የሚፈልገው ግብ ምንድን ነው የሚለውን ነገር ለይቶ ማወቅ ያስፈልጋል ነው። ያኔ ነው ዓላማ መር እንቅስቃሴ መንቀሳቀስ የምንችለው ነው። በሌላ ምሳሌ አንስተን ከተመለከተን እስቲ 11 ሰዎችን ለኳስ ጨዋታ ሜዳ የሚገቡትን ወስደን እንመልከት። ኳስ መጫወት እንደተጀመረ ግቡን አንስተን ሌላ ቦታ ብናስቀምጥ ወይ ደግሞ ኔጡ ያለበትና ግብ ጠባቂ ያለበትን አንስተን ሌላ እነሱ የማያዩበት ቦታ ብናስቀምጥ ከዛ በኋላ የጨዋታው ትርጉም ምንድን ነው የሚሆነው? ግብ እንዴት ነው የሚቆጠረው? የተጫዋቾቹ ስኬት እንዴት ነው የሚለካው? የጨዋታው መጠናቀቅስ መመዘኛው ምንድን ነው የሚሆነው? ለዚህ ነው በሁለቱም ተጋጣሚዎች አቅጣጫ ክሊርሊ የተቀመጠ ተለክቶ የተቀመጠ ግብ የሚቀመጥበት ዋና ምክንያቱ ተጫዋቾቹ የሚሄዱበትን አቅጣጫ እንዲያውቁ፣ አሸናፊነታቸውን የሚያረጋግጡበትን አቅጣጫ ለይቶ እንዲያውቁ፣ በሌላው ተቃራኒያቸው ላይ በተቀመጠው የ90 ደቂቃ ድል እንዲቀዳጁ የሚያደርግ ስለሆነ ነው። ግብ በሌለበት ጨዋታ ያስቸግራል። ስለዚህ ግብ ሊኖረን ያስፈልጋል። ህይወታችንን መለወጥ የሚያስፈልገን ከሆነ፣ ነግደን ህይወታችንን መቀየር የሚያስፈልገን ከሆነ፣ በግብርና ተሰማርተን የተሻለ ደረጃ ላይ የፈጠራ ስራዎችን ሰርተን የተሻለ ደረጃ ላይ መድረስ የምንፈልግ ከሆነ ግባችንን ለይቴ ማወቅ አለብን። ግባችንን ቆጥረን ማስቀመጥ መቻል አለብን የሚለው ነገር ነው። እንግዲህ ግብ ምንድን ነው? አንደኛ ግብ ማለት አቅጣጫ ነው። የምንሄድበትን አቅጣጫ የሚነግረን ግባችን ነው። በግብርና መሰማራት የምንፈልግ ከሆነ በኢንዱስትሪ ተቀጥረን መስራት፣ በአገልግሎት ዘርፉ፣ በውጪ ገቢ ንግድ፣ ከዚህ ሀገር ወጥተን ውጭ ሀገር ሄደን የሆነ ነገር ይዘን ወደዚህ ሀገር መመለስ እንፈልጋለን የምንል ከሆነ አቅጣጫውን የሚነግረን እኛ ለይተን ያስቀመጥነው ግብ ነው። ሁለተኛው ግብ ማለት መሰጠት ነው። ግባችንን ለይቴ ስናውቅ ልባችንን የገዛ ግብ፣ አይምሯችንን የገዛ ግብ፣ እረፍት የሚነሳን ግብ ከሆነ ለዛ ግብ መሰጠትን ይፈጥራል። ሃይ ኮሚትመንትን ይፈጥራል። ያለንን ነገር ሁሉ መስዋዕት ለማድረግ በተሻለ አጋጣሚ ይፈጥራል ነው። ሶስተኛው ግብ ማለት ውሳኔ ነው። መወሰን ስንችል ነው። ለዛ ግብ ሲባል በህይወታችን ውስጥ መወሰን የሚገቡን ነገሮች ይኖራሉ። አላስፈላጊ ባህርን መቶ ሊመጣ ይችላል። ጊዜን አለማባከን ሊፈጠር ይችላል። ጓደኛ መምረጥ ሊኖር ይችላል። የት፣ መቼ፣ እንዴት የሚሉትን ነገሮችን መወሰን ሊኖር ይችላል። ግባችን ሲኖር ውሳኔ መወሰን እንችላለን። ለህይወታችን የሚጠቅመውን ወደምንፈልገው አቅጣጫ የሚወስዱትን ነገሮችን መወሰን እንችላለን። ግባችን ስንል ውሳኔያችንን ይመለከታል። ሌላ ዲሲፕሊን ነው። አንድ ሰው በልጅነቱ መርካቶ ገብቶ ሰርቶ መለወጥ የሚያስፈልግ ከሆነ ዘ ሃይስት ኦርደር ኦፍ ዲሲፕሊን ያስፈልገዋል። ታዛዥ መሆን ያስፈልገዋል። ቆጣቢ መሆን ያስፈልጋል። በሌሊት ተነስቶ ስራ ላይ መሰማራት ሊያስፈልግ ሊሆን ይችላል። ሌሎቹ ሱቃቸውን ዘግቶ ንግዳቸውን ዘግቶ ሲሄድ ያ 2 ሰዓት 3 ሰዓት እዛ መሆን ሊያስፈልግ ይችላል። ወይ ደግሞ በጥበቃ የተሰማረ እንደሆነ ሌሊቱ ሙሉ እዛ መቆየት ያስፈልጋል። ዲሲፕሊን ነው። ግብን ስናነሳ አንዱ ማሰብ ያለብን ትልቅ ዲሲፕሊን ይፈልጋል። አቅጣጫ ብቻ አይደለም የሚፈልገው፣ መሰጠትን ብቻ አይደለም፣ ውሳኔ ብቻ አይደለም፣ ዲሲፕሊንን ይፈልጋል። ሌላው ቀነቀጠሮ ነው። እያንዳንዱ ስራ በዑደት ነው መሄድ ያለበት። መጀመር ያለበት፣ መሄድ ያለበት፣ መፈጸም ያለበት ቀን ይበጅለታል። አንዱን ስራ ለመስራት ተነስተን የምንዘገይ ከሆነ በምንፈልገው ጊዜ ከሆነ ገበያ ቆሞ አይጠብቀንም። ሌሎች ክሊያንቶቻችን ቆሞ አይጠብቁንም። ሁሉ ነገር በጊዜ ሂደት ውስጥ ነው። የሰው ልጅ እድሜ አጭር ነው። ሮጠን ጥረን ግረን ወተን የሆነ ነገር መፈጸም የምንችለው በጣም ውስን በሆነ እድሜያችን ነው። ስለዚህ ግብን ስናስቀምጥ አንዱ ነገር የሚፈልገው እና አንዱ ነገር የሚያስተምረን ቀነ ቀጠሮውን ያስተምረናል። ሌላው ተግባርን ነው።
አቅደው አልመው ግባቸውን ለይቶ አስቀምጦ ማሳካት የቻሉት ያወሩ የለፈለፉ አካኪ ዘራፍ ብሎ የደሰኮሩት ሳይሆን በተግባር ተነስቶ ወደ ስራ መቀየር የቻሉት ናቸው። ተግባር አክሽን ፕላን ያስፈልገዋል። ዛሬ ይሄ፣ ነገ ይሄ፣ ከነገ ወዲያ ይሄ፣ ዘንድሮ ይሄ፣ መቀጥሎ ይሄ፣ ወዲያኛው ዓመት ደግሞ ይሄ ብሎ ነገሮችን ሁሉ ወደ ተግባር መቀየር የሚችሉት ናቸው። ስለዚህ ግብ ስንል እነዚህን ነገሮችን የሚያጠቃልል ነው ማለት ነው። ብዙውን ጊዜ ሰዎች ግብንና ከራዕይና ከፍላጎት ጋር ያወሳስቡታል። ግብና ራዕይ ወይ ፍላጎት በጣም የተለያዩ ነገሮች ናቸው። ራዕያችን፣ ፍላጎታችን የሚያሳዩን ነገር አምቢሽን ነው፣ የምንመኘውን ነገር ነው። ሆኖ ቢፈጠር በጣም ልባችን የሚፈልገው ነገር ነው። ግብ ግን ራዕያችን እንዲሳካ ፍላጎታችን የተሟላ እንዲሆን ቆጥረን ለክተን የምናስቀምጠው መዳረሻችን ነው። በግልጽ የተቀመጠ ግብ ሲኖረን ወደ ራዕያችን መገስገስ እንችላለን ማለት ነው። በተግባር ላይ መዋል የሚችል ግብ ሲኖረን ራዕያችን ይሳካል። ግቡ ደግሞ የራሱ የሆነ እቅድ ያለው ነገር ነው። ለምሳሌ የዛሬ 3 ዓመት ወይም የዛሬ 5 ዓመት ባለ ፋብሪካ መሆን እፈልጋለሁ፣ የወረቀት ምርት የሚያመርት ፋብሪካ ማቋቋም ይፈልጋለሁ ብለን እንደ ግብ አስቀምጠን ከሆነ ያ ግብ እንዲሳካ እቅዶች አሉት። ፕሮጀክት ፕሮፖዛል መዘጋጀት አለበት። ጊዜ ገደብ ያለው፣ የራሱን ሙያ የሚፈልግ፣ የራሱን የሆነ ሀብት የሚፈልግ ማለት ነው። መሬት መጠየቅ፣ መሬት መረከብ፣ መሬት መጥረግ፣ የራስን መዋጮ ወይ የራስን ቁጠባ ማስቀመጥ፣ የብድር ፕሮፖዛል መስራት፣ ማሽነሪ መግዛት፣ መትከል፣ ግብአት መፈለግ። እያንዳንዱ ግብ እንዲፈጸም ሲያስፈልግ ደግሞ የራሱ የሆነ እቅዶች ያስፈልጉታል። ቅደም ተከተል ያሉት የስራ ዑደት ያለው እቅድ ያስፈልገናል ማለት ነው። ያ እቅድ ስራ ላይ መዋል ሲጀምር ወደ ግባችን እንሄዳለን። ግባችን ጋር መድረስ ስንችል ያ የተመኘነው ራዕያችን ወደ ማሳካት ይመጣል ማለት ነው። ስለዚህ ግብ ስናስቀምጥ እንግዲህ የራሱ የሆነ መስፈርቶችና አካሄዶች አሉት። የተወደዳችሁ የሆረ ሚዲያ የዱቢ ድሬ ዲነግዴ ፕሮግራም ተከታታዮች በዛሬው ዕለት እያወራን ያለነው በምጣኔ ሀብት ጉዟችን ከችግር ለመውጣት የተሻለ የኢኮኖሚ ደረጃ ላይ ለመድረስ የሚያስፈልገው አንዱ ዓላማ መሪ ህይወት ያስፈልጋል። በዚህ ዓላማ መሪ ህይወት ውስጥ ደግሞ የኢኮኖሚ ግባችንን ለይተን ማስቀመጥ አለብን። ለዚህ ለይተን ላስቀመጥነው የኢኮኖሚ ግባችን ደግሞ የራሱ የሆነ እቅዶች መውጣት አለባቸው የሚለውን አርስት ነው አንስተን እያወራን ያለነው። አሁንም ቆይታችሁ እስከ መጨረሻው ከኛ ጋር እንዲሆን ብጋብዛችኋለሁ ነው። እንግዲህ ግብን ስናስቀምጥ አካሄዶች አሉት። የመጀመሪያው ነገር መነሻ ነጥባችን ማወቅ መቻል አለበት። የት ነው ያለሁት? ችሎታዬ ምንድን ነው? ያለኝ ገንዘብ መጠን ስንት ነው? ምን አይነት መሬት ነው ያለኝ? ምን አይነት እውቀት ነው ያለኝ? የሚሉትን ነገሮች አሁን ያለንበትን ደረጃ ቤዝ ላይናችንን ስታርቲንግ ፖይንታችንን ለይተን ማወቅ አለብን ነው። ሁለተኛው ነገር ግብ ስናስቀምጥ መዳረሻችን መጨረሻችን ምንድን ነው የሚለውን ነገር ማወቅ። የት ጋ ነው መድረስ የምንፈልገው? የወረቀት ፋብሪካ በቀን 200,000 ገቢ ያለውን የወረቀት ፋብሪካ ማቋቋም ወይ ደግሞ በቀን 500,000 ገቢ ያለውን የወረቀት ፋብሪካ በዛሬው 5 ዓመት ማቋቋም እፈልጋለሁ። መዳረሻችንን ለይተን ለክተን በቁጥር መናገር የምንችል ግን መሆን መቻል አለበት ማለት ነው። ሶስተኛ ላይ የሚፈልገው ጉዞ በየት በኩል ነው የሚለው ነገር ያስፈልጋል። በባሌና በቦሌ ስትሄድ ላትደርስ ትችላለህ። በቦሌ ስትሄድ ወደ አውሮፓ ሊወስድ ይችላል። በባሌ ስትሄድ ኬንያ የሚባል ሀገር ልታገኙ ትችላለ፣ ወይም ወደ ሶማሊያ ወደ ሌላ ነገር ነው። ስለዚህ የምንሄድበት ሂደት በትክክል መቀመጥ መቻል አለበት። ከዚህ እነሳለሁ፣ በዚህ ሄዳለሁ፣ ሁለተኛ ይሄን ቦታ አገኛለሁ፣ ሶስተኛ ይሄን ነገር አገኛለሁ፣ መጨረሻ ላይ እዚህ ደርሳለሁ የምንለው ሂደታችንን ለይተን ማስቀመጥ መቻል አለብን ማለት ነው። ሌላው አራተኛው ነገር የሚያስፈልጉት ወጪዎች አሉት ግብ።
የጊዜ ወጪ ያለው፣ የጉልበት ወጪ ያለው፣ የገንዘብ ወጪ ያለው፣ የቁሳቁስ ወጪ ያለው ሪሶርስ ያስፈልገዋል ማለት ነው። ለዚህ ግባችን መሳካት የሚያስፈልጉት ሪሶርሶች ምንድን ናቸው የሚባሉት በመጠናቸውና በአይነታቸው ተለይቶ መቀመጥ መቻል አለባቸው። መጨረሻ ላይ በዚህ ጎዳና ውስጥ የሚያስፈልጉን አጋሮች፣ ባለድርሻ አካላት እነማን ናቸው የሚሉትን ነገሮችን ማወቅ ያስፈልጋል። ስራ ብቻ አይሰራም። ንግድ ብቻ አይነገድም። ግብርና ለብቻ አይሰራም። ግብዓት የሚያቀርባለ፣ ምርት የሚቀበላለ። ስለዚህ በዙሪያችን ለዚህ ግብ አስፈላጊ ናቸው የተባሉት የመንግስት አካል፣ የግብረሰናይ ድርጅት፣ ማህበረሰቡ፣ ሌሎች የስራ ባለድርሻ አካላት እነማን ናቸው የሚሉትን ነገሮችን ለይተን ማወቅ አለብን። ይሄን ነገር ማስቀመጥ ስንችል ነው ግባችንን በትክክል ማስቀመጥ የምንችለው። ከነዚህ ውስጥ አንዱ የጎደለ ከሆነ ግባችን ወይ ቅርጹ ወይ መጠኑ ሊቀየር ይችላል። አንዱ ካነሰ፣ አሁን ካስቀመጥናቸው ነገሮች ውስጥ አንዱ ከበዛ፣ አንዱ ካነሰ፣ አንዱ ከተሟላ፣ አንዱ ካልተሟላ ያ የምናስቀምጠው ግብ ላይ የራሱ የሆነ ተጽዕኖ አለው የሚለው ነገር ነው ማለት ነው። አሁን ለምሳሌ በሀገራችን አብዛኛውን ሰው ጠርታችሁ ምን መሆን ትፈልጋለህ፣ ምንድን ነው የምትፈልገው ብላችሁ እስቲ ያስቀመጥከው የህይወት የኢኮኖሚ ግብ ንገረኝ እንድትሉ ምናልባት የሚመልሱላችሁ በኢኮኖሚ ጥሩ ደረጃ ላይ መድረስ እፈልጋለሁ፣ ጥሩ ደሞዝ ማግኘት እፈልጋለሁ፣ በቃ ከችግር መውጣት እንደዚህ ነገር መሆን ይፈልጋለሁ ነው የሚሉት እንጂ በዚህ ጊዜ ይሄ ደረጃ ላይ በእንደዚህ አይነት ሁኔታ መድረስ ይችላለሁ ብሎ የሚነግራችሁ በጣም ውስን ሰው። ስለሆነም የት እንደሚሄድ በትክክል ምን ያክል ደረጃን አቺቭ ማድረግ እንደሚፈልግ በትክክል ለክቶና ለይቶ ስለማያውቅ አብዛኛው ሰው የተፈለገበት ደረጃ ላይ ሳይደርስ የሚያልፍበት ጊዜ ነው። ስለዚህ ግባችንን ለይተን ከነመልኩ፣ ከነቅርጹ፣ ከነቦታው፣ ከነጊዜው ማወቅ መቻል አለብን ነው። የተወደዳችሁ የሆረ ሚዲያ ተከታታዮች በዚህ ዱቢ ድሬድ ነግዴ ፕሮግራማችን ዛሬ እያወራን ያለ ነው በህይወታችን ውስጥ ግብ ያስፈልገናል። ግብ ስናስቀምጥ ሂደቶች አሉ ብለናል። ሂደቶች ብቻ ደግሞ ሳይሆን ግባችን ካራክተር ክራይቴሪያ ያስፈልገዋል፣ መስፈርት ያስፈልገዋል። ይሄ ጥሩ ግብ ነው፣ ይሄ የሚሳካ ግብ ነው፣ ይሄ ቀልብ የሚገዛ ግብ ነው ለማለት ግብ የራሱ የሆነ ባህሪ ያስፈልገዋል። የመጀመሪያው የግብ ባህሪ ግልጽ መሆን አለበት፣ የተለየ መሆን አለበት። ስፔሲፊክ የምንለው ማለት ነው። በቃ የታወቀ የተለየ ከሌሎች ግቦች የተለየ አጥርተን የምናቅ ግብ መሆን መቻል አለበት ነው። ቅድም እንዳልኩኝ ነው የዛሬ 5 ዓመት የወረቀት ፋብሪካ የቀን ገቢ ይሄን ደረጃ የሆነ ቬሪ ስፔሲፊክ መሆን አለበት። ጊዜው ስፔሲፊክ ነው፣ መጠኑ ስፔሲፊክ ነው። ሁለተኛ መሆን ያለበት የሚለካ መሆን አለበት። ግብ ሜዥረብል መሆን መቻል አለበት። ምን ያክል ካልሆነ መድረስ አለመድረሳችን የሚበቃን የማይበቃ መሆኑን ከልፋታችን ጋር የተመጣጠነ መሆኑን መለየት አንችልም። ስለዚህ ሁለተኛው በጣም አስፈላጊው ከግብ ነገር ምንድን ነው? የሚለካ መሆን መቻል አለበት። በገንዘብ የሚለካ መሆን መቻል አለበት። በገቢ ደረጃ የሚለካ መሆን መቻል አለበት። በመጠኑ የሚለካ በምርት ደረጃ የሚለካ መሆን መቻል አለበት። በከስተመር ብዛት የሚለካ መሆን መቻል አለበት። በደንበኞች ብዛት የሚለካ መሆን መቻል አለበት። ስለዚህ ሁለተኛውና በጣም አስፈላጊው የግብ ባህሪ መስፈርት መሆን ያለበት የሚለካ መሆን አለበት። ሶስተኛው ሊደረስ የሚችል መሆን አለበት። አቺቨብል ግብ መሆን መቻል አለበት። ዝም ብለን ተነስተን 20 ፋብሪካ ብንል፣ ዝም ብለን ተነስተን በዚህ ሀገር ደረጃ መስራት የማንችለው ከገንዘባችን፣ ከአቅማችን፣ ከጊዜያችን ሀገሪቷ ውስጥ ካለው ቴክኖሎጂ በሀገሪቷ ውስጥ ካለው የፖለቲካ ነባራዊ ሁኔታ ጋር የተጣጣሚ ካልሆነ ዝም ብለን እንመኝ ይሆናል እንጂ አምቢሽን ሆኖ ይቀራል እንጂ ሊደረስ የሚችል ግብ አይሆንም ማለት ነው። ስለዚህ ያ ያስቀመጥነው ግብ አቺቨብል ነው ወይ የሚለው ነገር ያስፈልጋል የሚለው ነገር ነው። በአራተኛ ደረጃ ላይ ተጨባጭ መሆን አለበት። ሪያሊስቲክ ነው። በዚህ ዓለም የሚሰራ ነገር ነው።
ሌሎች ሰርቶ ያሳኩት፣ ብዙዎች ሞክሮ የደረሱበት ከሪያሊቲ ጋር የሚሄድ መቻል አለበት ማለት ነው። ከኢትዮጵያ ሪያሊቲ ጋር የሚሄድ መቻል አለበት። በዚህ ሀገር ነባራዊ ሁኔታ የሚፈለግ የሚጠቅም መሆን አለበት ማለት ነው። ከባህላችን ከሃይማኖታችን ከዚህ ሀገር ነባራዊ ሁኔታ ጋር የተጣጣመና የተዛመደ መሆን አለበት ማለት ነው። ሪል ወርልድ ላይ ሊተገበር የሚችል ነገር መሆን መቻል አለበት ማለት ነው። የመጨረሻውና አምስተኛው የግብ ባህሪ የጊዜ ገደብ ያስፈልገዋል። ታይም ባውንድ መሆን አለበት ነው። የዛሬ 40 ዓመት የዛሬ 50 ዓመት ያን የሚሆን ከሆነ ግብ አይደለም እሱ፣ ምኞት፣ ዊሽ፣ አምቢሽን ሆነን ነው የሚንቀረው ማለት ነው። መቼ ከዚህ አንጻር ስንመለከተው የጊዜ ቀመር ያስፈልገናል። የአጭር ጊዜ ግብ፣ የመካከለኛ ጊዜ ግብና የረዥም ጊዜ ግብ ብለን መለየት መቻል አለብን። የአጭር ጊዜ ግብ ለምሳሌ መሬት ማግኘት ነው። የኢንቨስትመንት ቦታ መሬት ማግኘትና ለዛ መነሻ የሚያስፈልግ ካፒታል ማዘጋጀት የአጭር ጊዜ። አጭር ጊዜ ብዙ ጊዜ ስንል የ12 ወራት ጉዞን ነው ብዙ ጊዜ የር ነው የምንለው። ስለዚህ በዚህ በአጭር ጊዜ ውስጥ ግባችን ምንድን ነው? መሬት ማግኘት፣ መነሻ ካፒታልን ማዘጋጀት፣ የሚያስፈልጉትን ቅድመ ዝግጅቶችን መስራት የአጭር ጊዜ ሊሆን ይችላል። የመካከለኛ ጊዜ የምንለው ደግሞ አለ። ከ1 ዓመት እስከ 3 ዓመት የሚወስደው ፋብሪካዎቹን ማምጣት፣ መትከል፣ መነሻ ምርት ማምረት እንዲጀምር ማድረግ። የመጀመሪያው 1-2 ዓመት ፋብሪካ ከተቋቋመ በኋላ የ500,000 ገቢ በቀን ላይ ያስገኝ ይችላል። ስለዚህ በመካከለኛው ጊዜ ምንድነው አቺቭ ምንድነው ማድረስ ያለብን? ከዛ በኋላ ሎንግ ተርም የምንል ነገር አለ። 5 ዓመት አንዳንዴ በጣም ሲለጠጥ እስከ 10 ዓመት ሊሆን ይችላል። ከ10 ዓመት ከበለጠ ግብ አይደለም እሱ። ከዛ በኋላ ወደ ራዕይ፣ ወደ አምቢሽን፣ ወደ ሌሎች ፍላጎቶች ነው የተቀየረ የሚሄደው። ግብ ሊለካ በተወሰነ ጊዜ ገደብ አቺቭ ልናደርገው የምንችለው ነገር ስለሆነ በ5 ዓመት ውስጥ ቅድም ያለው ነገር ይህ ፋብሪካ ተሰርቶ ሰራተኛ ተቀጥሮ አልቆ ገበያውን መቆጣጠር ችሎ የቀን ገቢው እስከ 500,000 ደረጃ መድረስ የቻለ ማለት ነው። ስለዚህ ግባችንን ስናስቀምጥ በዛ ግብ ውስጥ በአጭር ጊዜ መያዝ የምንችለው፣ በመካከለኛ ጊዜና በረጅም ጊዜ መያዝ የምንችለው ነገር ምንድን ነው የሚለው ነገሮችን ያስፈልገዋል ነው። የተወደዳችሁ የሆረ ሚዲያ ተከታታዮች፣ በዚህ ዱቢ ድሬድ ንግድ ፕሮግራማችን በህይወታችን ግብ ያስፈልገናል። ኢኮኖሚያዊ ግብ። ግባችን ደግሞ የራሱ የሆነ ክራይቴሪያዎች አሉትና እሱን ጠንቅቀ ማወቅ አለብን የሚለውን ነገር የተወያየን ነው። እስከ መጨረሻው ከኛ ጋር እንድትሆኑ ግብዣይን እንደቀጠለ ነው። በመጨረሻ ነጥብ አንስተን የምናወራው ነገር የኢኮኖሚ ግቦቻችንን አስቀምጥን በዛ ላይ አላማመር የኢኮኖሚ አላማመርን እንቅስቃሴ ስናደርግ ሌሎች ነገሮቻችንን እንዳያዛባ፣ ሌሎች ነገሮቻችን ላይ ቀውስ እንዳያስከትል ደግሞ መጠንቀቅ ያሉብን ነገሮች አሉ። በኢኮኖሚ ትልቅ ደረጃ ለመድረስ፣ በንግድ ትልቅ ደረጃ፣ በኢንቨስትመንት ትልቅ ደረጃ፣ በደሞዝ ትልቅ ደረጃ ለመድረስ ፈልገን ቀን ከሌሊት ስንሰራ በሌሎች የህይወታችን አቅጣጫዎች ደግሞ አላስፈላጊ ቀውሶችን እንዳያስከትሉ ደግሞ ተጠንቅቀን ማየት መቻል አለብን። የመጀመሪያውና ዋናው ነገር ቤተሰብ ነው። የምንኖረው ለቤተሰባችን ነው። ለባለቤታችን፣ ለልጆቻችን፣ ለእናት ለአባት ነው የምኖረው። አብዛኞቹ ነጋዴዎች 30 እና 40 ዓመት ታግል 4-3 ህንፃ ሰርቶ ሲያበቁ ልጆቻቸው ወደ ሱስ፣ ቤተሰባቸው ተበትኖ የማይዋደድ የማይፋቀር የጋራ እሴት ዴቨሎፕ ያላደረገ ቤተሰብ ሲሆን ታይተዋል። ራሳቸውን ያጠፉ ከሀገር የተሰደዱ የተበተኑ ቤተሰቦችን አይተናል። ስለዚህ የኢኮኖሚ ጉዞ ስናደርግ ወደ አስቀመጥነው ግብ 24 ሰዓት ሙሉ ስንንቀሳቀስ በየቤተሰባችን በኩል ያለው ሚዛኑን የጠበቀ እንዲሆን ማየት ያስፈልጋል ነው። ሁለተኛው ከገንዘብ ጋር የተገናኘ ነው። ገንዘብ ሁሉንም ነገር አይገዛም። ገንዘብን ፕራዮሪቲ አድርገን የሚቆጠር የሚከመርን ገንዘብ ብቻ ታርጌት አድርገን የምንሄድ ከሆነ ደግሞ ገንዘብ ላያመጣ የሚችላቸው ብዙ ነገሮች አሉ። ገንዘብ መድኃኒት ይገዛ ይሆናል እንጂ ጤንነትን አያመጣም። ገንዘብ አልጋ ይገዛ ይሆናል እንጂ እንቅልፍን ላያመጣ ይችላል። ገንዘብ የሚበሉ የሚጠጡ ብዙ ነገሮችን ያመጣ ይሆናል እንጂ ደስታን ላያመጣ ይችላል። ስለዚህ ሚዛኑን የጠበቀ ፎከሳችን ሚዛኑን የጠበቀ መሆን መቻል አለበት የሚለው ነው። ሶስተኛ ደረጃ ላይ አካላዊ ነው።
እያንዳንዱ የኢኮኖሚ ጉዞ አካል ይፈልጋል። በአቋራጭ በስርቆት በሙስና ካላሰበን በስተቀር ሰርተን የምናመጣ ከሆነ አካላዊ እንቅስቃሴ አካላዊ መስዋዕት ያስፈልጋል። ብዙ ሰዎች ረጅም ዓመት ሰርተው ዛሬ ባለ ብዙ ፋብሪካ የሆኑ ሰዎች አሉ። ባለፈው አንድ ወር ወደ 15 የሆኑትን የሀገራችንን ባለጠጋ ታሪኮችን ወስደን ሸገር ኢንተርፕሬነርስ አሶሲዬሽን ከሚለው ተቋም ጋር ጥናት ስናጠና ነበረ። ከአንዳንድ ባለሀብቶች ህይወት ያየነው መርካቶ ገብቶ ከሰሩ ግብርና ውስጥ ዳክሮ ከዛ ወጥቶ ዛሬ የሀብት ማማ ላይ ከደረሱት ውስጥ ዛሬ ላይ ሆነን ስንመለከታቸውና የህይወታቸውን ተሞክሮ ሲያጋሩን እንዲህ ነው ያለው። ለስኳር በሽታ፣ ለደም ግፊት፣ ለልብ ድካም፣ ለመርሳት፣ ለሌሎች ዘርፈ ብዙ በሽታዎች አካላቸው የሚያስፈልገውን ፊዚካል የሆነ ስትሬንግዝ እስከሚያጣ ድረስ ደርሰዋል። ኢኮኖሚ ላይ ስንሰራ ምጣኔ ሀብታዊን ታርጌት አድርገን ስንሄድ አካላችን ላይ ሊመጡ የሚችሉ በአይኖቻችን፣ በጆሮአችን፣ በመናገር በመስማት ችሎቻችን የሚያመጡት ነገሮች ላይ ሚዛናዊ የሆነ ነገር ነው። ወፍጮ ውስጥ የሚውል ፋብሪካ ውስጥ የሚውል አምስቱ የስሜት ህዋሳቱ ላይ ትልቅ የሚባል ጉዳት የሚደርስበታል። ብረት መበየጃ ቤት፣ ብረታ ብረት ስራ የሚሰሩት በአይናቸው በጆሮአቸው በጣም ትልቅ የሆነ እንከን የሚያጋጥምበታል። ስለዚህ ፊዚካል ህይወታችን ላይ ባላንስ ያደረገ መሆኑን መሳት የለብንም የሚለው ነገር ነው። አራተኛው ነገር የስና አእምሮ ነው። እውቀትን፣ ጥበብን፣ ራስ መግዛትን እንዳንዘነጋ ማድረግ መቻል አለብን። አምስተኛው ነገር ማህበራዊ ነገር ነው። አንዳንድ ቦታዎች ላይ 24 ሰዓት ሙሉ ያቀዱት የኢኮኖሚ ደረጃ ላይ ለመድረስ የሚያስፈልጉን ትግል የሚታገሉት ሰዎች ስለ ጎረቤት ሲረሱ የሰው ለቅሶ መድረስ፣ የሰው ሰርግ መድረስ፣ የሰው ልደት ጋር መድረስ፣ የተቸገረው ጋር መድረስ፣ አብሮ መኖርን፣ አብሮ ሪሊጂየስ ኤክሰርሳይስን፣ አብረው ሌሎችን በዓላትን ማክበር የሚረሱበት ጊዜ ነው ያለው። እንደዚህ አይነት ሰዎች እንኳን ከዚህ ዓለም ላይ ሲያልፉ ቀብራቸው ላይ የሚገኝ ሰው በጣም ጥቂት ነው። የሚያዝንላቸው የሚያለቅስላቸው በጣም ጥቂት የሚሆንበት ነው። ማህበራዊ ነገሮቻቸው ምስቅልቅሉ የሚወጣ ሰው አሉ። እያደገን በሄደን ቁጥር በምጣኔ ሀብት የተሻለ ደረጃ እየደረሰን በመጣን ቁጥር ከሌሎች ማህበረሰብ የመነጠል ፕሮባቢሊቲ በጣም ከፍተኛ ስለሆነ እዛ ላይ ጥንቃቄ ማድረጋል። ሌላው መንፈሳዊ ነገር ነው። ኢትዮጵያ ውስጥ ያለው አብዛኛው የኢትዮጵያ ህዝብ ሃይማኖት አለው። ወይ ክርስቲያን ወይ ሙስሊም ወይ ዋቅፈታ ወይ ሌሎች በራሱ የሚለው ሃይማኖቶች አሉት። ኢኮኖሚ ሃይማኖትን የመጋፋት ኃይሉ በጣም ከፍተኛ ነው። ሁላችን እንደምናስታውሰው ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ጊዜ እንዲህ ያለ አንድ ሰው ለሁለት ጌቶች መገዛት አይችልም ያለው፣ ወይ ለእግዚአብሔር ወይ ለገንዘብ አለ። ገንዘብ፣ ኢኮኖሚ ከእግዚአብሔር የመነጠል ፈጣሪን የማስረሳት ኃይሉ በጣም ከፍተኛ ነው። ስለዚህ በዚህ በኩል ቀውስ እንዳያመጣብን በጣም መጠንቀቅ አለብን የሚለውን ነገር ለማንሳት መጨረሻ ላይ ህጋዊ ሌጋሊቲ ኢሹ ከገቢ ግብር ጋር የተገናኙ ከመሬት ይዞታ ጋር የተገናኘ ከሰራተኛ መብት ጋር የተገናኘ ህጋዊ ነገር ከመነገድ ጋር የተገናኘ አንዳንዶቹ በምጣኔው ትልቅ ደረጃ ላይ መድረስ 500,000 በወር ሜክ ማድረግ የሚችል ሰው መሆን አለብን ብሎ ሲነሱ አደንዛዥ እጽ ዝውውሩ ሲሳተፉ መሬትን ገዝቶ ሲሸጡና የሀብትን ንብረት ሲበዘብዙ ስልጣናቸውን ተጠቅሞ ብዙ ሰዎችን ሲጎዱና ስልጣናቸውን አላግባብ ሲጠቀሙ ታይተዋል። ስለዚህ ህጋዊ ኮንሲኩዌንስ የማያመጣ እንዳይሆን ጥንቃቄ ያስፈልጋል ማለት ነው። ስለዚህ የተወደዳችሁ የሆረ ሚዲያ የዱቢ ድሬድ ንግድ ፕሮግራም ተከታታዮች በዛሬው እንግዲህ ፕሮግራማችን ስናወራ የነበረው በዚች ዓለም ላይ በዚህ ምድር ላይ የተወለደ ሰው ሁሉ እምቅ ኃይል አለው። የሚፈልገው ቦታ መድረስ ይችላል። ተጽዕኖ መፍጠር ይችላል። በኢኮኖሚ የሚፈልገው ቦታ ላይ መድረስ ይችላል ነው። በዚህ በኢኮኖሚ በሚፈልገው ደረጃ የመድረስ ሂደት ውስጥ አንዱና ወሳኝ ነገር ደግሞ ምንድነው ያልነው? ዓላማ መር ህይወት ያስፈልገዋል። በዓላማ የሚሄድ ህይወት ያስፈልገዋል። በዚህ ዓላማ ውስጥ ደግሞ ግባችንን ለይተን ማስቀመጥ መቻል አለብን። ግቦቻችን የራሳቸው ባህሪ ያላቸው፣ የሚያስፈልጉት ነገር አላቸው፣ መነሻ አላቸው፣ ጉዞ አላቸው፣ መዳረሻ አላቸው። እነዚህ ነገሮችን ለይተን ማወቅ መቻል አለብን። እነዚህ ግቦችም ደግሞ በራሳቸው የራሳቸውን የሆነ ባህሪ ያላቸው ብለን ግልጽ የሆነ ስፔሲፊክ የሆነ የሚለካ ሊደረስ የሚችል
ነባራዊ ሁኔታ ጋር የታረቀ የራሱ የሆነ ጊዜ ገደብ ያለው ነገር መሆን መቻል አለበት ብለን አውርተናል። በመጨረሻ ደግሞ የምጣኔ ሀብት ጉዞአችንን ለማሳካት ስንል አንዳንዱም በ5 ዓመት ስርቅ ደግሞ እስከ 10 ዓመት ሊወስድብን ይችል ይሆናል። ያ ሁሉ ልባችንን፣ ቀልባችንን፣ ህይወታችንን ወስዶ ሲያበቃ ደግሞ ሌሎች በህይወታችን ዙሪያ ሌሎች ቀውሶችን እንዳያመጣ ደግሞ መጠንቀቅ መቻል አለብን የሚለውን ነገር ነው ስናወራ የነበረው። እስካሁን ድረስ ከኔ ጋር ስለቆያችሁት እጅግ አድርጌ አመሰግናለሁ። ይጠቅማል፣ ይረባል፣ የሆነች ነገር ይፈይላል ብላችሁ የምታስቡ ከሆነ ይህን ቪዲዮ ለጓደኞቻችሁ፣ ለዘመዶቻችሁ ማጋራት አትርሱ። ስላዳመጣችሁኝ አመሰግናለሁ። ገለቶማ ሆራ ቡላ